አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የቀን መንገድ ቻናል ተከታታዮች ዛሬ ለየት ባለ ቪዲዮ መጥቻለሁ እና ቪዲዮውም ደግሞ ለየት የሚያደርገው አብዛኞቻችን ስንፈልገውና ተስፋ በማድረግ አሁን መላ ይገኝለታል እያልን የምንጠብቀው የማስታወቂያ መዝጊያ ነው ማለት ነው። ማስታወቂያ እንግዲህ ጭራሹኑ እንዲቋረጥልን እያልን ተስፋ ላደረግን ሰዎች እውነታውን እና ጭራሹኑ መዝጋት እንዴት እንደሚቻል ደግሞ የምነግራችሁ ይሆናል ማለት ነው። እና እንግዲህ ወደ ዋናው ተመግባቴ በፊት ዛሬ ያጋጠመኝ ልንገራችሁ ማለት ነው። ሁላችሁንም የሚያጋጥም ነገር ነው እኔን ያጋጠመኝ ማለት ነው። እንግዲህ ወደ ዩቲዩብ ስገባ የሆነ ማስታወቂያ መጣና በመካከል ዘጋው ማለት ነው። ከዛ ምን ይላል መሰላችሁ? የመጣው ማስታወቂያ ጽሁፉ አስተርጉሜው ለአንድ ወር ያክል በዜሮ ሪያል ማስታወቂያውን መዝጋት ትችያለሽ የሚለው ማለት ነው ጽሁፉ። ያንን ተጭኘው ኦኬ ብየው ቢሆን እንግዲህ ምን ይፈጠራል መሰላችሁ ያ ጀማ፣ እኔ ያችን ዜሮ ሪያል ብቻ አይቼ ማስታወቂያው እንዲዘጋልኝ ብፈልግም ግን ደግሞ ምን አሳወቀኝ? ምን አስተማማኝ ነገር አለ? ያኔ ከወር በኋላ ብር ቢለኝ ማለት ነውና ኤክስ ምልክቷን በመጫን ተውኩት ማለት ነውና እናንተ እንደዚህ አይነት ነገር ሲመጣባችሁ ኦኬ እያላችሁ አትሞክሩ ማለት ነው። ምክንያቱም ከዛ በኋላ በራሱ እየቆረጠ ሊወስድ ይችላል ማለት ነው። ለወር ብቻ ዘግቶላችሁ ከዛ በኋላ ብር ሊቆርጥባችሁ ይችላል ማለት ነው። ስለዚህ እንደዚህ አይነት ነገር ሲመጣ ከላይ ኤክስ ምልክት ታገኛላችሁ። ያችን የኤክስ ምልክት በመጫን አልፈልግም ብላችሁ መውጣት አለባችሁ ማለት ነው። ምክንያቱም ይህ ማስታወቂያ ማለት ነው የተለያዩ ቪዲዮዎችን እኛ ለጥቅማችን እንደምናያቸው ሁሉ ከዛ አንጻር ደግሞ የዩቲዩብ ሕግ ማለት ነው በራሱ በመጀመሪያ ደረጃ ቪዲዮዎች ሲጫወቱ በፈለገው ሰዓት መጥቶ ዘው እያለ እንዲዘጋና እኛ ሳንፈልግ በግዳችን ያንን ማስታወቂያ እንድናየው አድርጎ ሰጥቶታል ማለት ነው በመጀመሪያ። ስለዚህ ይህ የዩቲዩብ ማስታወቂያ ግድ ነው ማለት ነው፣ አምናችሁ መቀበል አለባችሁ። ይህ ቪዲዮውን ስለምናይ ጉቦ ነው ማለት ነው። ጉቦ ስላችሁ ያኔ ዙሮ ክፍያ ነው ማለት ነው። እኛ የሱን ማስታወቂያ ስናይለት ከፈል ነው ማለት ነው። ጥቅም ስለሚያገኝ ያን ጥቅም አገኘበት ማለት ነው። እኛ ስለምናይለት ጥቅም አገኘበት ማለት ነው። ስለዚህ ጭራሹን መዝጊያ ምናምን እያላችሁ የተለያየ አፕን እያወረዳችሁ አትሙሉ፣ አትድከሙ ማለት ነው። እና ይህኛ ብር መሙላት አይጠበቅብንም። እንግዲህ ዝም ብለን በተስፋ በትዕግስት ጠብቀን ማሳለፊያውን በመጫን መዝለል እንችላለን ብላችሁ መቀበል አለባችሁ ማለት ነው። እና በትዕግስት ጥብቅ አድርጋችሁ አንድ ደቂቃ ሊሆን ይችላል ያ ማሳለፊያው ሲመጣላችሁ ወስልፍ አድርጋችሁ መዝለል ትችላላችሁ ማለት ነው። ሌላ መፍትሄ አለ ብላችሁ ብታስቡ እንኳን ማለት ነው ወይ ማሳለፍ ነው ወይ ደግሞ ምን መሰላችሁ ኔት አለመሙላት ነው ማለት ነው። አሁን ሰዓት ላይ በተበካይ የሚወረዱ አፖች ላይ ማለት ነው አይታችሁ ከሆነ ማስታወቂያ ሞልቷል ማለት ነው። በተለይ ኢሞ ላይ ማለት ነው በጣም የሚያናደው ማለት ነው። በተለይ ኢሞ ላይ ምክንያቱም ኢሞ ላይ እንግዲህ ቤተሰብ ልናናገር እንችላለን። የዛኔ ውጥት ብለን ሸበካው ሲዘጋባቸው እንደገና ለመደወል ስንገባ ያ ማስታወቂያ መጥቶ ሊቅን ይልብናል። በቃ ቶለን እንድናገኛቸው አያደርገንም ማለት ነው። እንደዛ ሲሆን እኔ በጣም እየረበሸኝ ያለው ይሄ ነው። ለዩቲዩብ ከሆነ እንኳን ችግር የለውም ማለት ነው። እና ያ ጀማ እንግዲህ እንዳልኳችሁ ካልፈለጋችሁ እንደዚህ አይነት እናንተ ጥቅማችሁን ብቻ ከሆነ የምታዩት ጥቅማችሁን ትታችሁ ኔት አትሙሉ ማለት ነው። እኔ ይሄን ነው የምላችሁ ማለት ነው እንጂ እሱም ጥቅሙን ስለሚፈልግ ወዳችሁ ሳይሆን በግዳችሁ በፈለገበት ሰዓት እየላከ እንዲታዩት አድርጎ መጀመሪያ ሰጥቶታል ማለት ነው። ስለዚህ ተቀበሉት፣ እመኑት። እንደገና ትዕግስት አድርጋችሁ በመሀል እያሳለፋችሁ ማየት ትችላላችሁ ማለት ነው። አንዳንድ ዩቲዩበሮች ደግሞ ምን ይላሉ? ማስታወቂያውን ስታዩት ነው ብር የሚከፍለው ይላሉ። ምን ለማለት ፈልገው እንደሆነ አልገባኝም። የምር እሳቸው በራሳቸው አንድ ቪዲዮ ሲያዩ እየመጣ ሲያስቸግራቸው ትዕግስታቸውን እንደሚያስጨርሳቸው ሁሉ የሌሎችንስ ትዕግስት እንዴት ነው ዘወር ብላችሁ ማታዩት ማለት ነው። እና ቢያንስ እናንተ በትዕግስት ጠብቁት፣ ወይም ደግሞ በትንሹ እንኳን ቢሆን እውት ነው የሚባለው እንጂ ያን ማስታወቂያ እስከሚጨርስ ድረስ እውት አይባልም። እሺ። እና ዙሮ እውነታውን እንግዲህ እኔ ለራሴ የተቀበልኩትን እናንተም እንድትቀበሉት ይህን ነው የምላችሁ። እና በተረፈ ደግሞ እናንተ ታውቃላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።